አይ ማውራትማ አለ። ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮቼ እንደምን አላችሁልኝ? ዛሬ እንግዲህ በአዲስ አበባ ዳር ላይ ያሉ ያለሙ ቦታዎችን ነው ማሳያችሁ። እንግዲህ በአዲስ አበባ ኮሪደር ልማት እንዲሁም ደግሞ ያው ፈረሳ ያልተከናወነባቸው አካባቢዎች እነሱን ነው ማስቃኛችሁ ይሆናል። ነባሮችን የአዲስ አበባ ክፍሎች ማለት ነው። አብራችሁ እንድትቆዩ ጋብዛችኋለሁ። ቪዲዮውን ደግሞ ላይክ ማድረጋችሁን እንዳትረሱ። አብረን እንቆይ። አሁን የምታዩት ያው አቃቂ ወንዝ ይባላል። እንግዲህ በጣም ረጅም ወንዝ ነው። ከኮልፌ ቀራኒዮ ከሚባለው አካባቢ ላይ ተነስቶ ረጅም ቦታ ድረስ ነው የሚሄደው። ቶታል ወይም ዘነወርቅ የሚባለውን አካባቢም የሚነካ ወንዝ ነው። እንግዲህ በጣም ረጅም ነው። ንጽህናው ቢጠበቅ እንዲሁም ደግሞ ውስጥ ያሉ ቆሻሻዎች ቢወጡ አሳ ራሱ ከዚህ በፊት እንደነበረበት ገልጸውልኛል የአካባቢ ሰዎች። እሱን የምን ነው እያያችሁ የምትገኙት። እንግዲህ ጠጋ ብዬ ማሳያችሁ ይሆናል የሚመች ከሆነ